ሰላም ቤተሰቦች ዛሬ ህይወት ቀያሪ አንድ ዌብሳይት ነው ማሳያችሁ። ይሄ ዌብሳይት ሳይን አፕ ለማድረግ ሳይን አፕ የሚለውን ነክታችሁ እዚህ ላይ ስልክ ቁጥር እዚህ ላይ ፓስወርድ እና እዚህ ላይ ደግሞ ይልክላችኋል ራሱ ፓስወርዱ። ከዛ ሬጂስተር የሳፋሪኮም የምትጠቀሙ ከሆነ 7 ብላችሁ ትጀምራላችሁ። የቴሌኮም የምትጠቀሙ ከሆነ 9 ብላችሁ ትጀምራላችሁ ማለት ነው። እኔ ካሁን በፊት ፓስወርዱ ስለ አካውንት ስለከስላለኝ ሎጊን ብዬ ልክፈተው። ከዛ እዚህ ጋር ስልክ ቁጥሬና ፓስወርዴን አስገባለሁ ማለት ነው። እዛ ሎጊን ነው የሚለውን ነካለሁ። ከዛ መቀጠል ከፈተልኝ። እንግዲህ ይሄ ዌብሳይት ከ200 በላይ ፕሮጀክቶችን ራን የሚያደርግ ሲሆን ከ20 በላይ ካንትሪዎች ይሰራል እና እንዲሁም ከ60 ሺህ በላይ ተቀጣሪዎች አሉት በአለም ደረጃ ማለት ነው። እና ከዚህ ላይ ለመስራት ኢንቨስት የሚለውን እንነካለን። ኢንቨስት የሚለውን ነክተን እዚህ ጋር በ550 ብር ለ32 ቀን 5228 አድርጎ ይመልስልናል ማለት ነው። ወይም ደግሞ ቪአይፒ የሚለውን ስንነካ በ550 ብር ለአንድ ቀን ዛሬ 10 ሰዓት አድርገን ከሆነ ነገ 10 ሰዓት እንመለስ 825 ብር 300 ምናምን ብር ወርዶ እናገኘዋለን ማለት ነው። ይሄ በጣም ምርጥ ኢንቨስትመንት ነው። ይሄ ደግሞ ታይም ሊሚትድ የሚለው ያልቋል። በ300 ብር ነበረ ያው አልቋል። ትንሽ እንደመሆኑ መጠን ሰው ወስዶት አልቋል። ከዚህ ላይ ኢንቨስት ለማድረግ ኢንቨስት ነው የሚለውን ነክተን መጀመሪያ ዲፖዚት ማድረግ ይቀድማል። ግን ዲፖዚት ማድረግ እኔ ብዙም አልመክራችሁም። ከዚህ ላይ ኢንቫይት ታስክ የሚላል ታስክ የሚለውን ነክተን አካውንት የሚለውን እንነካለን። አካውንት ከሚለው አነካን ወዲያ ሪቻርጅ ለማድረግ እንችላለን። ዊዝድሮ ያለንን ብር ማውጣት እንችላለን። ኦርደር ያደረግነውን እዚህ ላይ ማውጣት አዛ ቲም የሚለውን ነክተን ደግሞ ለሰዎች ኢንቫይት ባደረግነው ቁጥር ይከፍለናል ማለት ነው። እና ለምሳሌ እዚህ ላይ ሰዎች ኢንቫይት አድርጌያለሁ ማለት ነው። ስለዚህ አሁን ይከፍለኛል ማለት ነው። እዚህ ላይ አሁን የተለያዩ ነገሮችን ማድረግ እንሰራለን ማለት ነው። እዚህ ላይ ኢንቨስትመንት ከሚለው ላይ እንዴት አድርገን መጀመሪያ ሪቻርጅ ማድረጉን ላሳያችሁና ሪቻርጅ የሚለው ውስጥ እንግባ። እዚህ ጋር የምትፈልጉትን የብር መጠን ታስገባላችሁ። ከዛ ወደዚህ ወደ ቲቲኬ ፔይ ወደሚለው ዌብሳይት ወስዳችኋል። ከዛ እንጠብቀዋለን ትንሽ። ከዛ መቀጠል ሲቢ ይለናል። አዎ በሲቢ ነው የምታስተላልፈው። ቀጣይ ደረጃ እንላለን። ከዛ እዚህ ጋር ባንክ አካውንትን ኮፒ አድርገን እንይዝና ቀጣይ ደረጃ እንለዋለን። ከዛ እዚህ ጋር ስክሪንሾት ያስተላለፈበት ስክሪንሾት እና አይዲዋን እዚህ ጋር ሙሉአችሁን ስማችሁን ከዚህ ልናስቀምጣለን። ቀጣይ ደረጃ ስንለው ይፈቅድልናል ማለት ነው። አሁን ስላላስተላለፍ አይፈቅድልኝም ማለት ነው። እናንተ እንደዚህ አድርጋችሁ ታስተላልፋላችሁ። ከዛ ካስተላለፋችሁ ወዲያ ኢንቨስት ከሚለው እንገባለን። ከዛ ወዲያ እዚህ ጋር የምፈልገውን ሌደር ነክተን ኢንቨስት ነው የሚለውን እንነካዋለን። ኢንቨስት ነው ካደረግን ወዲያ ፕሮዳክት ነው መምረጥ የምትፈልጉት ይለናል። ከዚህ ላይ የምንፈልገውን ያክል ፕሮዳክት መምረጥ እንችላለን። ከዚህ ላይ አንድ ከሆነ የምትፈልጉት አንድ፣ ሁለት ከሆነ የምትፈልጉት ሁለት አድርጋችሁ እንትን ትላላችሁ። የምትፈልጉትን ያክል መጠን ታደርጉና ባይ ነው ትሉታላችሁ። ከዛ ኮንፊርም ስትሉት እኔ ኢፊሺየንሲ ባላንስ ነው የሚል ዲፖዚት ያደረኩትን ኦልሬዲ ስለገዛሁበት አያስፈቅደኝም ማለት ነው። እና እናንተ እንደዚህ አድርጋችሁ መግዛት ትችላላችሁ። እና ዊዝድሮ በምታደርጉበት ሰዓት ደግሞ ከዚህ ላይ ዊዝድሮ የሚለውን ነክታችሁ ከ300 እና ትሬድ ፓስወርዳችሁን ነክታችሁ ባንክ አካውንታችሁን ሊንክ አድርጋችሁ ያስተላልፍላችኋል ማለት ነው። እኔ ለምሳሌ ላሳያችሁ ዊዝድሮ ያደረኩት ማለት ነው። ዊዝድሮ ያደረኩበትን ላሳያችሁ። ይኸውላችሁ ኮምፕሊት 420 ብር ወደ አካውንቴ ገብቶልኛል። 20 ብር ፊት ተቆርጦ 440 ብር ገብቶልኛል ማለት ነው። በጣም እንጠቀሙ ዌብሳይት ነው። ትጠቀሙበታላችሁ። ያው እንግዲህ ሳይዘጋ ቀድሞ የገባ ሰው ይጠቀማል ብዬ አስባለሁ። ባይ